ሰበር መረጃ አሜሪካ ዜጎቿን ከ14 ሀገራት በአስቸኳይ ለቀው እንዲወጡ አዘዘች። ጦርነቱ የሚቆም አይመስልም። በጣም እያስፈራ ይገኛል። አሜሪካ ዜጎቿን ሙሉ በሙሉ ለቀው እንዲወጡ አዛለች። ይሄ ጦርነት እስከየት ድረስ እስከመቼ የሚቆይም ይሆናል? አብረን የምናየው ይሆናል። ሰላም ውድ የኢትዮ ዜና ዩቲዩብ ቻናል ተከታታዮቻችን የዛሬውን ዜና ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ተከታተሉን። እስራኤል በኢራን ፕሬዝዳንት ጽህፈት ቤት ላይ ጥቃት ፈጸመች። እስካሁን ወደ 800 የሚጠጉ ሰዎች ተገደሉ። የእስራኤል ጦር በቴህራንና ቤይሩት ወታደራዊ ኢላማዎች ናቸው ባላቸው ስፍራዎች ላይ ጥቃት ፈጸመች። በሳውዲ አረቢያ ሪያድ የሚገኘው የአሜሪካ ኤምባሲ ላይ 2 የድሮን ጥቃት የደረሰ ሲሆን ጥቃቱን ኢራን ፈጽመው ሊሆን ይችላል ተብሏል። ከጥቃቱ መጠነኛ እሳትና አነስተኛ ጉዳት መድረሱም ተገልጿል። በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ የኢራን አብዮታዊ ዘብ ተደምጠዋል። እስራኤል በኢራን ፕሬዝዳንት ጽህፈት ቤት ላይ ጥቃት ፈጸመች። እስካሁን 787 ሰዎች መገደላቸው ተገለጸ። በኢራን የሟቾች ቁጥር 787 መድረሱን ቀይ ጨረቃ አስታወቀ። አሜሪካ ዜጎቿ ከ14 ሀገራት በአስቸኳይ ለቀው እንዲወጡ በጥብቅ አሳሰበች። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉም ዛቱ። መሪውም ቴህራን ውስጥ በተፈጸመ ጥቃት የተገደሉበት አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሙሐመድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉም ታስኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘው እና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶችን እንቀጥላለችም። አብዮታዊ ዘቡም አዲስ በተሾመለት አዛዡ አህመድ ቫሂዲ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል ብርጋዴር ጀነራል አሊ መሐመድ። የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱ ጽህፈት ቤት ላይ ጉዳት ማድረሱን አስታወቀ። የእስራኤል መከላከያ በቴሌግራም ገጽ ላይ ባወጣው መግለጫ በፕሬዝዳንቱ ጽህፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙን አስታውቋል። ወታደራዊ የስልጠና ተቋማትና ሌሎችም የኢራን መንግስት ቁልፍ መሰረተ ልማቶች ላይ ጥቃት መድረሱ ተገልጿል። በእስራኤልና በአሜሪካ ጥቃት የተገደሉት የኢራን ጠቅላይ መሪ አያቱላህ አሊ ካሚኒ ስራቸውን ያከናወኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበረ የእስራኤል መከላከያ አመልክቷል። በተያያዘም እስራኤል እና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩበት ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። ሁማን ራይትስ አክቲቪስት ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለውም የ176 ህፃናትን ጨምሮ 742 ሰዎች ተገድለዋል። የኢራን ምክር ቤት የጤና ኮሚሽን አባል የሆኑት ፋጢማ መሐመድ ባጊ እንደተናገሩት ትናንት ሰኞ 9 ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማ ተደርገዋል። የእስራኤል መከላከያ በበኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሎ ሆስፒታሉ ኢላማ አልተደረገም ብሏል። የኢራን የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ እስራኤልና አሜሪካ በዚህ ሆስፒታል ላይ አነጣጥረው ጥቃት ማድረጋቸውን አስታውቋል። አራተኛ ቀኑን የያዘው በአሜሪካና በእስራኤል ጥቃት የተጀመረው የመካከለኛው ምስራቅ ጦርነት በርካታ የአካባቢውን አገራት ለኢራን ጥቃት አጋልጦ ቀጥሏል። ዛሬ ማክሰኞ ከማለዳ ጀምሮ እስራኤል በቴህራንና ቤይሩት ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃቶች እየፈጸመች መሆኑን አስታውቃለች። የሳውዲ መከላከያ ሚኒስቴር በሪያድ በሚገኘው የአሜሪካ ኤምባሲ ላይ በ2 ድሮኖች ጥቃት መፈጸሙን እና መጠነኛ ጉዳት መድረሱን ገልጿል። የኢራን
የኢራን መንግስት መገናኛ ብዙሃን በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣ እና የሰራተኞች ህንፃ ላይ ጥቃት መድረሱን ዘግበዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአገሪቱ ጦር በኢራን ላይ የሚፈጽመው ከባዱ ጥቃት ገና እየመጣ ነው ሲሉ አስጠንቅቀዋል። ጦርነቱ ከጀመረ ጊዜ አንስቶ 6 የአሜሪካ ወታደሮች ተገድለዋል። በኩዌት የሚገኘው የአሜሪካ ኤምባሲ በቀጠናው የተፈጠረን ውጥረት በመጥቀስ ዝግ መሆኑን አስታውቋል። የእስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ ስራዎችን ልትቆጣጠር መሆኑንም አስታውቃለች። አሜሪካ ዜጎቿ ከ14 ሀገራት በአስቸኳይ ለቀው እንዲወጡ አዘዘች። የአሜሪካ የውጭ ጉዳይ ሚኒስትር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ አዛለችም። የሀገሪቱ የቆንጽላ ጉዳዮች ረዳት ሚኒስቴር የሆኑት ሞራ ናምዳር በመስሪያ ቤታቸው የማህበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት አሜሪካውያን ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14ቱ ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑኑ ለቀው እንዲወጡ አሳስበዋል። አሜሪካ ዜጎች በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤምሬትስ እና የመን ይገኙባቸዋል። በኩዌት የሚገኘው ኤምባሲ ለየትኛውም የቆንጽላ ጉዳዮች የሚሰጠውን አገልግሎት ማቋረጡን ማስታወቁ ይታወሳል። ውድ የኢትዮ ዜና ዩቲዩብ ቻናል ተከታታዮቻችን የዛሬው ዜናችን ይህንን ይመስል ነበረ። እስከ መጨረሻው ስላዳመጣችሁን እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ቀጣዩ ዜና ድረስ ሰላም ቆዩልኝ።